ሰላም ጥላይ ነኝ። ሂውማኖይድ ሮቦት በከፍተኛ ደረጃ እየተመረቱ ያለበት ዘመን ላይ ነው ያለነው። እነኚህ ሮቦቶች በጣም ሶፊስቲኬትድ የሆኑ እንቅስቃሴዎችን ማድረግ ጀምረዋል። ከአሁን በፊት በቀላሉ ያን ያህል መቆምም አይችሉም ነበር የዛሬ 14 ዓመት። አሁን ሰዓት ላይ ግን የምናያቸው ቦስተን ዳይናሚክስ እና የቻይናው ካምፓኒ የሚያዘጋጁት ሂውማኖይድ ሮቦት በጣም ያስገርማሉ። ፍሊፕ ማድረግ ይችላሉ፣ ወደ ጎን መሽከርከር ይችላሉ። የተለያዩ አስገራሚ አይነት እንቅስቃሴ የሰው ልጅ ያደርጋቸው የማይችላቸውን እንቅስቃሴዎች ራሳቸው ማድረግ ችለዋል። ወደ ጎን ፍሊፕ ማድረግም ይችላሉ። የተለያዩ አይነት እንቅስቃሴዎችን ማድረግ ጀምረዋል። እንግዲህ የሂውማኖይድ ኮንሰፕት የዛሬ 14 ዓመት አካባቢ ናሳ ጀምሮታል። ይህንን ያደረገበት ምክንያት አስትሮ ሮቦት የተባሉ ሮቦቶችን ለማዘጋጀት ነው። እነኚህ ሮቦቶች የሰው ልጅ የማይደርስባቸውን ቦታዎች ለምሳሌ በጣም ሃርሽ የሆኑ ኢንቫይሮንመንቶች ማርስ ላይ ይሁን የትም ቦታ ላይ ወደፊት ለሚኖረው የሰው ልጅ የህዋ ዳሰሳ በሚደረግበት ቦታ ላይ እነኛ ሮቦቶች ለሰው አስቸጋሪ የሆኑ ቦታዎችን ይላካሉ። ሰውን ወክለው ማንኛውንም ነገር ያካሂዳሉ ማለት ነው። እንግዲህ የወደፊቱን በ2031 የሚደረገው የጨረቃ ማርስ ጉዞም አስቀድመው የሚላኩት እነሱ ናቸው። እነሱ ካጠኑ በኋላ ነው የሰው ልጅ የሚላከው። ይሄ እንግዲህ በጣም የኤአይ እድገት በጣም የሚያስገርምበት ደረጃ ላይ ሆነናል።